እውነትን እንሰጣጣ። ሰሞኑን የኢትዮጵያ መንግስት በርከት ያሉ የመከላከያ አባላትን በጥራትና በብቃት አስመርቆ ለእይታ ማብቃቱን ተከትሎ በጠላት ወረዳ ሽብር ተፈጥሯል፣ ውጥረት ነግሷል። በመሆኑም በነ ኢትዮ ፎረም መንደር በማህበራዊ ሚዲያ ኡኡታው ቀልጧል። ተጨማሪ አባላትንም ለመመልመል መታቀዱ ተገልጿል። እኛም ኑስቲ እኛ ኢትዮጵያውያን አንዳችን ለአንዳችን እውነትን እንሰጣጣ በሚል ርዕስ ጥንክር ይዘን ተከስተናል። ዓላማ የጸናው በጀግንነት ቆሜ ድንበር ማስከበር ባጥንትና ደሜ ለወገን አለኝታ ለአገር ባላደራ በኢትዮጵያዊነቴ ሁሌም የምኮራ ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ። መስመሩን ለቆ ከጠፋ ተረክ ጋራ አብረን አንጥፋ። ለእውነት አሁንም አልመሸም፣ ሳይመሽ እንገስግስ። መከላከያው የእጩ አባላት ምልመላ እያደረገ ነው፣ ማስታወቂያ አወጣ ብሎ ማበድ ምን የሚሉት ኡኡታ ነው። ሲሆን መሆን የነበረበት ሁሉም ዜጋ ግዴታውን መወጣት አለበት። መከላከያ እንደ ማንኛውም ሲቪል መስሪያ ቤት የሚፈልግ ሰው ተቀጥሮ የማይፈልግ የሚተው መሆን የለበትም። ማንኛውም ዕድሜውና ጤናው ለውትድርና ብቁ የሆነ ሰው ሀገሩን ለተወሰነ ዓመታት የማገልገል ግዴታ በሁሉም ትውልድ ኢትዮጵያዊ ግዴታ ሆኖ መተግበር ያለበት ጉዳይ ነው። ምክንያቱም ሀገር የጋራ ነው። ዜጋ ሁሉ እኩል መብትና ነፃነት፣ እኩል ግዴታም አለበትና በእኛ ሀገር ለመከላከያ ያለን አመለካከት ሙሉ በሙሉ ፓራዳይም ሽፍት ያስፈልገዋል። የሕግ ማሻሻያዎችም መደረግ አለባቸው። በሰው ሀገር ሳይንስና ቴክኖሎጂ የሚያስፋፋው የመከላከያ ተቋም ነው። ሁሉም ሰው በመከላከያነት ተቀጥሮ እንዲሰራ የሚያስገድድ ሕግ ቢኖራቸውም እነሱ ግን በከፍተኛ ፓሽን ፍቅር ነው ሀገሬን አገለግላለሁ ብለው ወደውና ፈቅደው እጅግ በላቀ ኩራት ወደ መከላከያቸው የሚቀላቀሉት። ሁላቸውም ስራ እንኳን ሲሰሩ ለራሳቸውና ለቤተሰባቸው እንጀራ ለመብላት ብቻ ሳይሆን ሀገራቸውን ከሌሎች ሀገራት በላይ እንድትሆን የነሱ ስራ የራሱ ድርሻ እንዳለው ታሳቢ በማድረግ ነው ተግተው የሚሰሩት። የሚማረውም ሀገርን ለማገልገልና ህዝቡን ለማስከበር ነው። ዜጎቹን በነጻነት ለማኖር ነው። ዜጎቹም ይህንን ስለሚረዱ ለመከላከያው ያላቸው ክብርና ምስጋና እጅጉን የላቀ ነው። የትም ቦታ ላይ ለመከላከያቸው ቅድሚያ ይሰጣሉ። የኛ ሰው መከላከያው ሙሉ ልብስ ለብሶ በታክሲ ላይ እንኳን ይጋፋቸዋል። ያ ወታደር ግን ከሆስፒታል የወጣ ገና ቁስሉ አገግሞ ቆሞ መሄድ እየጀመረ ሊሆን ይችላል። ጤነኛውም ቢሆን የለበሰው የደንብ ልብስ የሀገሩና የህዝቡ የክብር መገለጫ መሆኑን የምንረዳ ስንቶቻችን እንሁን? አንዳንዱማ ለመከላከያ ካለው ንቀት የተነሳ ወደ መከላከያ የሚቀላቀል ሰው ከሌላ የሥራ ዘርፍ ስኬት ያጣ አሊያም ስራ ያጣ ሰው ይመስላቸዋል። ምናልባትም በነ ኢትዮ ፎረም ተብዬ የድህረ ገጽ ሚዲያና በወደቁት ኢትዮ 360ዎች አይነት እና መሰሎቻቸው የጠላት ተላላኪዎች የስም ማጠልሸት ዘመቻ መከላከያውን እንደ ጠላት በክፉ አይኑ የሚያየውም አይጠፋም። የትግራይ ሴቶች የፕሬዝዳንት ሳህለወርቅ ዘውዴ አጃቢ የሆኑትን መከላከያ አባላት ሸሹ የምትለዋ የሴራ ተረክም ከዚሁ አንጻር የተቀረጸች ናት እንጂ የትግራይ ህዝብ ለመከላከያ አዲስ ሆኖ አይደለም። ከማንም በላይ የመከላከያው ቤተሰብ ነው። የኢትዮ ፎረም ተብዬ ድህረ ገጽ መከላከያ የኤሪትሪያ መከላከያ ከሆነ ግን እውነት ነው። የኢትዮጵያ ህዝብ በማህበራዊ ሚዲያ ዘመቻ የምታለል አይደለም። የጠላትን ሴራ
ምድር ላይ ካለው እውነት ለይቶ ማስተዋል ይችላል። ለመከላከያ ያለን አመለካከት መቀኘት አለበት። መከላከያው ሀገሩን አገልግሎት ሲመለስ ከህዝቡና ከመንግስት አስፈላጊውን አገልግሎት ማግኘት አለበት። መኖሪያ ቤት ሊኖረው ይገባል። ልጆች ሊያፈራና ዘሩን ማስቀጠል አለበት። በክብር አይን ሊታይ ይገባል። በሀገራችን ላይ ለተማሪዎች የሚሰጠው የትምህርት ካሪኩለም በዚህ ዙሪያ የራሱን ጉልህ ሚና መጫወት አለበት። ይህ ደግሞ መጀመር ያለበት ከሰው ልጅ መሰረታዊ ፍላጎት ትምህርት አሰጣጥ አስተሳሰብ ጀምሮ መቀኘት አለበት። የኢትዮጵያ ልጅ ሲሰማና ሲማር ያደገው የሰው ልጅ መሰረታዊ ፍላጎት የሚባሉት ምግብ፣ ልብስና መጠለያ ናቸው ተብሎ ነው። ነገር ግን ምግቡ ሰላም ከሌለ አይበላም፣ የተበላውንም መዋጥ አይቻልም። ሰላም ከሌለ ልብሱን ለብሶ ማጌጥ የለም። ሰላም ከሌለ መጠለያ ከተባለው መኖሪያ ቤትና ሀገርም መኖር አይቻልም። ለሰው ልጅ መጀመሪያ ቁጥር አንድ አስፈላጊው ደህንነት ወይንም ሰላም ነው። ይህ ሰላምና ደህንነት ደግሞ የሚከበረው በመከላከያ ነው። በመሆኑም ለመከላከያችን የምንሰጠው ክብር በዚህ ልክ መሆን አለበት። ተማሪዎቻችን መከላከያውን እንዲወዱና እንዲያከብሩ መታነጽ አለባቸው። ህዝቡም በመከላከያ ዙሪያ ትኩረት ሰጥቶ ማስተዋል አለበት። ችግራቸውን መጋራት ያስፈልጋል። ማን በደማበት ሀገር ላይ ማን ነግዶ ተምሮ ይኖራል? መከላከያው ያንተ ባሪያ አይደለም። ለመከላከያ ያለን የተዛባ ግንዛቤና ንቀት ከኋላ ቀርነት የሚመነጭ ነው። ይህ ኋላ ቀርነት አስተሳሰብ ከሰዎች ህሊና እና ከትውልድ አእምሮ መጽዳት አለበት። ሚዲያዎችም በዚህ ዙሪያ አብዝተው መስራት ይጠበቅባቸዋል። ሆኖም የኢትዮጵያ ሚዲያዎች እነሱ የሚሰሩት የዲኤስቲቪ ገበያን ማሞቅ ላይ ነው። ኢትዮጵያ ውስጥ አንድ ኤፍኤም ሬዲዮ ከተቋቋመበት ዕለት አንስቶ ስለ መከላከያችን አስፈላጊነትና ክብር ለህዝባችን ግንዛቤ የሰጠው ምን ያክል ነው ካልን በአንድ ቀን ስለ እግር ኳስ የሚተነትነውን የአየር ሰዓት ያክል አይሆንም። አንድ ሚዲያ የሚቋቋመው በግል ባለሀብትም ቢሆን እንኳን ሀብት ከሰማይ አዝንቦ አይደለም። ማንኛውም ሀብት ዞሮ ዞሮ የሀገር ሀብትና ለሀገር ጠቀሜታ በሚሰጡ በተለይ ደግሞ ቅድሚያ ሊሰጣቸው በሚገቡ ጉዳዮች ላይ ማተኮር አለበት። ሀገሪቷ ግን ለዚህ የሚሆን አስገዳጅ ህግ የላትም። በመሆኑም ሀገር እየነደደች አንድ ኤፍኤም ራዲዮ ስለ አንድ የእግር ኳስ ተጫዋች የጫማ ቁጥር፣ የምስቱን ልደትና ፓንት ሳይዝ ቀኑን ሙሉ ያወራል። ስለ መከላከያችን ግንዛቤ መስጠት ላይ ግን አያተኩሩም። ሰው ወደ መከላከያ ገብቶ ሀገሩንና ህዝቡን ማገልገል እንደ ዕድል መቁጠር አለበት። ያ እንደሆን ደግሞ በመከላከያ ዙሪያ ያለን አስተሳሰብ ሁለንተናዊ ለውጥ ያስፈልገዋል። ከትምህርት ቤት፣ ከሚዲያ፣ ከመንግስትና ከህዝቡ እንዲሁም ከቤተሰብ ጀምሮ የመከላከያ ተቋም የተለያዩ የሙያ ዘርፎች የሚቀሰምበት መሆኑን አውቀው ሰው በስስት እንዲያየው ማስቻል ያስፈልጋል። ሰው በሀገር ፍቅር ነዶ መሰዋት አለበት እንጂ እየደበረው መሆን የለበትም። ካልሆነ ውጤታማ አይሆንም። ለተሰውት ክብር መስጠትም ግዴታ ነው። ያም ለተቀረው በሕይወት ላለው ማሳያ ነው። በመሆኑም በተገቢው መንገድ ታሪኩ ተመዝግቦ መቀመጥ መቻል አለበት። በቅርቡ በቢሾፍቱ ከተማ ለተሰውት መከላከያ አባላት ማረፊያ ቦታ ማዘጋጀት እንደ ጥሩ ጅማሮ የሚወሰድ ነው። በእኛ ሀገር በመሪነት ቦታ ያሉ ሰው ክቡር ዶክተር አብይ አህመድ ከዚህ ተቋም የተገኙ ሲሆን እንደ ሌሎች ሀገሮች በመፈንቅለ መንግስት ሳይሆን በህዝብ ይሁንታ፣ ምናልባትም በዓለም ታሪክ የትም ሀገር ላይ ታይቶ ተሰምቶ በማያውቅ ደረጃ
ማለት በሚያስችል በፍጹም ቅቡልነት ወደ ስልጣን የመጡ ናቸው። ለኛ ሀገር አሳፋሪ አስተሳሰብ አጥጋቢ ማስተማሪያ የሰጡ ሰውም ናቸው። መከላከያ መሆን ማለት መማር እንደማይከለክል ያሳዩ ባለብርቱ አቋም ጀግና ሰው ናቸው። በአመራር ብቃትም ከመከላከያ ውስጥ የተገኘው ሰው የዓለም ሎሬት ሆነው ለመሸለም የበቁ ጥግ ሰው ናቸው። መከላከያን ማክበር የስልጣኔ መገለጫ ነው። አንድ ሀገር ሆኖ ለመቀጠል ከመከላከያው ጋር መግባባት አለበት። በሀገር መከላከያ ላይ ያልተግባባ ህዝብ እንደ ሀገር አብሮ መቀጠል አይችልም። ስለሆነም በሀገር መከላከያ ላይ የውሸትና የጥላቻ ዘመቻ እያካሄዱ ያሉ አካላት ሀገር ለማፍረስ የተሰማሩ አጥፍቶ ጠፊዎች መሆናቸውን መረዳት አለባቸው። በእርግጥ ጥረታቸው ይሳካላቸዋል ማለት ግን አይደለም። በጠንካራ አለት ላይ የተገነባው የኢትዮጵያ መከላከያ ሀገር ሳያፈርሱ ቀድሞ ያፈርሳቸዋል። የባንዳዎች የላይኛው ገጽ ጫፍ የሆኑት ኢትዮ ፎረም ተብዬ የማህበራዊ ሚዲያ ጋዜጠኞች ኢትዮጵያን ለመመረዝ ውሸት አብኩተው የሚጋግሩ ናቸው። መከላከያችንን ልዩ የሚያደርገው በዝቅተኛ ገንዘብ ስንቱን መከራና ችግር ችሎ ሀገሩን ዝቅ ብሎ ማገልገሉ ነው። ስለ ኢትዮጵያ ለመናገር ከሱ በላይ ማን ሞራል አለው? ከሀገር ኮብልሎ በማህበራዊ ሚዲያ ቡራ ከረዩ ማለት ዜጋ አያደርጋቸውም። ጀግና በሀገሩ ላይ የሚፋለም ነው። ከሀገሩ አልፎ የጎረቤቶቹን ሀገር ህዝቦች ሰላም ማስከበር የቻለን ስብዕናው በመልካም ዜና በመላው ዓለም ተገንብቶ ያለን ጠንካራ ሰራዊት ስም ማጠልሸት አይቻልም። እስካሁን በኢትዮጵያ ከተከሰቱት መሪዎችና የመንግስት ስርዓት ውስጥ ይህ መንግስት ለሰራዊቱ የተሻለ ነው ማለት ይቻላል። ሆኖም አሁንም ለመከላከያ ሰራዊታችን መሟላት ያለባቸው መሰረታዊ ፍላጎቶች ይቀራዋል። የመንግስት አቅም ውስንነት የሚገድበው ቢሆንም የሀገር መከላከያ ሰራዊት ጉዳይ መንግስትን ብቻ የሚመለከት ባለመሆኑ ህዝባችንም የመከላከያውን ጉዳይ ነው ብሎ ወደ ራሱ በመውሰድ ድርሻውን ለመወጣት ከተዘጋጀ የማይቻል ነገር የለም። ለዚህ ደግሞ ህዝባችን አይቻልም የተባለውን የአባይን ጉዳይ ችሎ እንዳሳየሁላ መከላከያውን በማቀፍ መሰረታዊ ፍላጎቱን ለማሟላት በህብረት ይነሳል። ለጀነራሎቹ መሬት ተሰጠ፣ ይሄ ሙስና ነው ብለው የሚቀውጡ ባንዳዎችን አይተናል። እንኳን አንድ ለሀገሩ ደም የሰጠና እየሰጠ ላለ የሀገር ጀነራል ቀርቶ ለሀገሩ ምንም ቁም ነገር ሰርቶ የማያውቅ ማንኛውም ተራ ዜጋና ሀገር ለማፍረስ ተግቶ የሚሰራውና ሀገር ለማፍረስና ህዝቦቿን ለማባላት እንደ እባብ መርዝ የሚረጩ ባንዶች ጭምር ሀገር ላይ ቤት ሰርቶ ይኖራሉ። ለመሆኑ በዚህች ሀገር ላይ ነግደው አትርፈው እንዲኖሩ ለተወሰነ አካላት ብቻ ማን መብት ሰጠ? አንድ የሀገር ጀነራል የንግድ ድርጅቶች ቢኖሩት መኖሪያ ቤት ሰርቶ ልጆቹን በእንክብካቤ በጥሩ ትምህርት ቤት አስተምሮ ቢያሳድግ ምን አለበት? ከፊውዳል አባቶቻችሁ የወረሳችሁት የሀገር መከላከያን እንደ ግለሰብ አገልጋይ ባሪያና ስልጣን ማስጠበቂያ ማየት እሱ ዘንድሮ አይሰራም፣ ዘመኑን አይመጥንም። ማንም ዜጋ ከማንም በላይ አይደለም። እሱ ካሁን በኋላ አይሰራም። ከመከላከያ በላይ ስለ ዜግነት ማውራት የሚችልና የሚያምርበትስ ማነው? ድሮ በፊት ሀገርና ህዝቦቿም የፊውዳሉ እንደነበር ህግ ይደነግጋል። አሁን የፊውዳል ልጅ ስለሆንኩ የተሻለ ዜግነት አለኝ ብላችሁ የምታስቡ ሰዎች ተሸውዳችኋል። በፊት እንዲህ ነበር፣ እንዲህም ኖራችኋል። አሁን ይሄ የለም። የሰራዊቱ ግንባታን በተመለከተ የፕሪቶሪያው ስምምነት ላይ በተጠቀሰው መሰረት አሁን ሰላም በመውረዱ ምክንያት
ከፍተኛ ልምድ ያላቸውን የተጋሩ ብሔረሰብ አመራሮችና ሰራዊት አካቶ ተመልሶ ተመጣጥኖ መደራጀት እንደሚገባው እየተሰራ መሆኑን ሰምተናል። ህወሓት በፊውዳሎች ልክ ባይሆንም ያደረሰው ጥፋት አለ። በሰበቡ ግን በትግራይ ህዝብ ላይ የደረሰው ጥቃት ተቀባይነት የለውም። መንግስት የህግ የበላይነትን አስከብራለሁ በሚል ምክንያት ወደ እርምጃ በገባ ጊዜ አህዳዊነትን ሊያስመልስ ነው፣ ወልቃይትንም ከትግራይ እንነጥቃታለን ብለው በማሰብ ለሰራዊቱ ድጋፍ እሰጣለሁ ብለው የገቡት አህዳውያን ግን ከኤሪትሪያ አራዊት ጋር በመተባበር የተጋሩነት ደም ማንነትሽን ልንቀይርልሽ ነው በማለት ነበር ወደ አስገድዶ መድፈር፣ ወደ ዘረፋና የዘር ፍጅት የገቡት። የትግራይ ሴቶችን የደፈረው ኢትዮፎረም ተብዬዎች እንዳላከኩት ሳይሆን ወንጀለኛው ባለቤት አለው። የትግራይን ህዝብ ጠብሳችሁ ብሉ፣ ተጋሩን ጠብሶ መብላት ኃጢአት አይደለም ብሎ ያለው ባለቤት አለው። የኢትዮጵያ ፌደራል ዴሞክራቲክ ሪፐብሊክ የመከላከያ ሰራዊትን ለማሳነስ በግለሰብ ስም የአብይ ጦር፣ የብርሃኑ ጁላ ጦር፣ የሸኔ ጦር፣ የኦነግ ጦርና በመሳሰሉት መጥራት የሚለውጠው ሐቅ የለም። ጀግናው መከላከያችን ግን ሁሌም ቢሆን የኢትዮጵያ የሥርዓት ጠባቂ ነው። እውነትን እንሰጣጣ። ኑስቲ እኛ ኢትዮጵያውያን አንዳችን ለአንዳችን እውነትን እንሰጣጣ። ክፍል 2 ይቀጥላል። ሳብስክራይብ ማድረግ እንዳትዘናጉ እንጠይቃችኋለን። አሁኑኑ ሳብስክራይብ ያድርጉ። ደስ ካሎት ደግሞ ሼር በማድረግ ለሌሎች ወገኖቻችን አድርሱልን። ለዛሬው እናመሰግናለን። ወታደር ነኝ ወታደር